በዚህ ሁኔታ መደማመጥ አንችልም ምን ረጋልኩት ጌታዬ ባዶ እንደዚህ እኮ ያስነው እሻረፍ በላኩ አቤት ሻውን ይናገር የሆንኩት የአንገቴን ሐብል የእጄን ብራስሌት ሰዓቴን ወርቄን ገንዘቤን ባዶ አስቀረኝ ሙልጭ ብዬ እሺ ቦታው እዚህ አህያ መዞሪያ እንዴ እዚህ ድድማስጫ አደባባዩ አዎ ድድማስጫ ስሙ ብዙ ነው ብቻ የሰፈሩን ያንዱንም አላውቀው ጌታዬ ብሎ ሁሉ እሱ ጋር ነው አሁን በጥሬ ገንዘብ ጠፋብ የሚሉት ምን ያህል 30,000 ጥሬ ብር 30 አው ሶልዶት ይሄን ያህል ብር ይዘው እንቀሳቀሳል እንዴት ይሄን ያህል ብር ይዘው እንቀሳቀስም ጌታዬ ስራዬ እኮ የሀገር ልብስ እየገዙ ወደ ውጭ መመላክ ነው እሱን እኮ በመምረጥ ላይ ያለው ነው ደላላ መስሎ አብሮኝ እየዞረ እንዲጎድ ያደረገኝ ጌታዬ ቤተ እሺ ዘራፈኛ ያሉትን ሰው ቢያዩት ያውቁት አቋለሁ ጡልሽ ነው ያውቁታል እንዴ እሱ አረፍ በል እሺ ጣንሽ ጎዳረገኝ እንደሞ ልጅ የታክሲ የቤቴ መመለሻ እሺ ሄሎ ብቅ በላንተ ወይ እዝጎለ መንግስት አቤት ይሄን ጠንሽ የተባለው ሮበላ እንገቱን አንቃታ አዎ ጌታዬ ጣንሽ ሶ አረፍ እሺ ጣንሽ ለምን ይዘው ለምን ይዟል የወንጀለኛ ተባባሪ ናት እኔ ወንጀለኛ ተባባሪ አይደለም አልይዘው ባለጌ ነው አውቃለሁ ግን አልይዘው ለምን ይዘው ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል መሬት ቢዘረገፍ ታላቅ ነው መሰለ አልይዘው አፌን እንዳለ ህግ ቦታ ብቻ ወሰደኝ እሺ ቀጥል እሺ አሪፉ እድሜ ለዋስ አባት ናቸው አይደል ዋስ ሆነ እንደናንተ ማሳብ ቢሆን ኖሮ እንጦሮጦስ አወርዳችሁ ነበር እድሜ ለፍርድ ቤት የ600 ወር ዋሳ ላይ ወረወርኩ ነው ወጣው እናንተን ግን ታዘብኳችሁ ለመንግስት ያለ የመንግስት ያለ ጠንሽ ፈንክቶኝ ነው ጌታዬ ጠንሽ ፈንክቶኝ ነው ጠንሽ ከኪሴ ጌታዬ የህግ ያለ የመንግስት ያለ ድብደባ ብቻ ነው ወይስ ሌላ ዘራ ከኪሴ 300 ብር ወሰደብኝ ጌታዬ 300 ብር እሺ ጌታዬ እሺ ብሬን ሁሉ ወስዶታል እሺ ረጋ ሄሎ አንዴ በቃ ኧረ ጌታዬ የህግ ያለ ይህን ተደጋጋሚ የድብደባ የዘረፋ ወንጀል የሚያካሂደውን ጠንሽ የተባለው ከገባበት ፈልፍለን አንቃምጣል በተጨማሪ እግረ መንገድን የወንጀል ምርመራ መዝገብ ቤት ኃላፊው ተደጋጋሚ ሪኮርድ ስላለበት መዝገቡ እንዲያወጣልኝ ይላል እሱንም ወደ ህክምና ወሰድልኝ ማለት ነው ሀብቴ እባላለሁ ጌታዬ ሀብቴ ኃይሉ ጌታዬ እሺ ጌታዬ እሺ ልውጣ እሺ ጌታዬ
አቤት አቤት ዛሬ ደግሞ ምን ሆነ? ምን አልሆንኩት አለ ጌታዬ። ከዚህ በፊት ብሬንም ወርቄንም ገንዘቤንም ሰርቆኝ እዚሁ አምጥቼ ባሳስረው አንዲት ቀን እንኳን ቁንጫ ሳትነክሰው በዋስ ለቀቃችሁት ጌታዬ። አሁንም ይኸው በሬ ደጃፌ ድረስ መጥቶ ልጅ ልልክ ወጣ ብዬ እንደቆምኩ ራቁት የለኛውኛል። አንቺ ጠናዛ አሮጊት ከዚህ ፊት አሳሰርሽኝ ብሎ በቦክስ ያው ኮሾ ነው ወጣኝ። አቤት አቤት። ጥልሽ የተባለ ሰው የሰፈሩ ነቀርሳ። አዎ ጥሩ ስም አውጥተውለታል ጌታዬ። ነቀርሳ እሱ ሲሰርቅ አባቱ ዋስ የሆነ ያስፈጥሮ ልጅ ሌባ አባቱ ዋስ እሺ ምኑን አረፍኩት? አንዴ እባክህ። እሺ ሄሎ ብቅ በል እባክህ። የሰው ኃይል ያዝና ይሄን ጠልሽ የተባለው ከገባበት ጉድጓድ ገብታ አንቃምታ። ቅርታ መቶ አለቃ አንድ ሀሳብ አለ። ሀሳብ ገብቶ ፖሊስ ህግ አስፈጻሚ እንጂ ህግ ተርጓሚ አይደለም። የፖሊስ ቀዳሚ ተግባር ወንጀል ሲፈጸም ወንጀሉን አጣርቶ ለፍርድ ቤት ማቅረብ ብቻ ነው። ይኸው እስቲ ቅናህ ልጄ የቅናህ አንተንም እንደሌላ አመልጣለሁ ብትል በራስ ለፈ ስማ፣ የሰው ደም እያፈሰስክ ገንዘብ እየዘረፍክ አድራሻ ብትቀይርም ከህግ ፊት ግን አታመልጥም። ወይ እናንተ እኔን በሚያዝ ከመንግስት የምታስብላችሁ ቲፕ አለን። በቃ አለ